ተላላኪ ናቸው። ተረፈፍ አሁን እነሱን ተዋቸውና እዚህ ቤት ውስጥ እንዴት መኖር እንደምትችል ስማኝ። ምን ታገኘ? እኔም አሁን መሄዴ ነበር። አቶ ዴቭ ሳያዩኝ ማለት ነው። ስራችንን ሳንጨርስ የት ነው የምትሄደው? አረ ፍቅር አደይ አትሆንም። ባይሆን ሊዱ ተመችታኛለች። እሷ ለዚህ ስራ ሊዱ ሳትሆን አትቀርም። ሊዱ ምን ብልሃት ነው እሺ ያለች? ነገርኳት ብቻ እንዳትለኝ። አንቺ ደግሞ የዚህን አልፋር አደረግሽኝ እንዴ? ከገባች መውጣት የለም። እዛው ከወሰድኳት በኋላ እነግራታለሁ። ሊዱ ትቆይ፣ ስራውን አትርሳ። መጀመሪያ አደይን ከዚህ ቤት ውሰድልኝ። ከዛ ቤዛና ሊዱ በኋላ ይደርሳሉ። አይ እኔ ግን በአንድ ድንጋይ ሁለት ወፍ በጣም ነው የተመቸኝ። እንደፈለክ ግን አንዳቸውንም አምነህ እንዳትነግራቸው። ሚስጥራችን እንደተጠበቀ ይሁን። በተለይ ደግሞ ይችን ቤዛ እንዳታምናት፣ የሆነች ምስጥ ነገር ነች። እሺ ክቡርነቱ፣ ግን ደግሞ ከዚህ በኋላ እንዴት ነው ከዴቭ ጋር ተስማምቼ መቀጠል የምችለው? ደርሶ ዝም ብሎ የሚገነፍለው ነገር አለ። ዴቭ ቶሎ ለሰው ያዝናል። በደካማ ጎኑ ገብተህ ቤታችሁ ትናንት ማታ እንደተቃጠልና የምታድርበትም የምታርፍበትም እንደሌለ ንገረው። ከዛ በቃ ጨረስክ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ነባር የሆናችሁ ደግሞ ላይክ፣ ሸር እያደረጋችሁ አበረታቱኝ ማለት ነው ውዶችዬ። ዛሬ ደግሞ ይዤላችሁ የመጣሁት አዝናኝና አስተማሪ የሆነ አደይ ድራማ ነው ይዤላችሁ የመጣሁት በክፍል 51። ባለፈው ክፍል 50 ነው ያቋረጥነው። ዛሬ ደግሞ በክፍል 51 ይዤላችሁ መጥቻለሁ ማለት ነው። እና ባለፈው ለአደይ ናኦል ነው የሚሉት አዲስ የመጣው ማለት ነው። እሱ ለአደይ ይተናኮላታል ብሎ ዳዊት በጣም ተቆጥቶ ከቤት እንዳስወጣው ነው ያቋረጥ ነው ማለት ነው። ዛሬ ደግሞ ወደ ቤዛ ቤት ወደ መኝታ ክፍል ላይ ሲገባ እሷ ደግሞ ጮሃ እርዱኝ ብላ ስትጮህ ተሰብስበው ሄድ ማለት ነው። እዚ ላይ አንተ ደግሞ እዚ ላይ ምን አባት ስላመጣህ አሉት ማለት ነው። እኔ ልዱ ያለች መስሎኝ ነው የመጣሁት፣ ይቅርታ ልጠይቃት ብዬ ነው እንጂ ሌላ አይደለም ብሎ አሳመናችሁ ማለት ነው። እዚ ላይ ደግሞ ለሚ ወደ አደይ ቤት ለባብሳ ልትወጣ ስትል ኤላ የኔ ፍቅር ወዴት ነሽ? ወዴት እየሄድሽ ነው ሲላት፣ እሷ ደግሞ ከአደይ ጋር የ3 ቀን ከአደይ ጋር አልተገናኘሁም እና ለአደይ ሰላም ብያት ልምጣ አለችው። ምን ነው ፈለግክኝ እንዴ አለችው ማለት ነው። እሱ ደግሞ አዎ ሁሌም እፈልግሻለሁ፣ ግን እኔ በቃ ወደ አሁን እሄዳለሁ ስትይኝ ከበዛ ጋር እንዳትጣሉ ፈርቼ ነው። ሁሌም ወደዛ ስትሄጂ በቃ ከእሷ ጋር ስለማትስማሙ ከእሷ ጋር እንዳትጣይ ብዬ ነው አላት። እሷ እኮ ጥሩ ሰው ናት ምናምን አላት። በጣም ትገርማለህ፣ እስካሁን አሁንም የእሷ ጥሩነት ነው እየተናገርክ ያለኸው አለችው። እና ምንም እኮ አትልም፣ ምን ስላለች ነው? ምን አደረገች ታዲያ አላት። እሷ ደግሞ እኔስ ምን አደረገችኝ? ለአንተ በመጠጣት ስክራ ልትደፍራ ስትል ነው ደርሼባት ነው እንጂ እኮ ለእኔም እኮ ያደረገችኝ ነገር የለም፣ ግን ተንኮለኛ ናት ብዬ ነው አለችው ማለት ነው። እሱ ደግሞ በቃ እኔ አታምኝም ማለት ነው። እኔ እኮ ያንቺ ፍቅር ነው። አንቺ አሁን ለምሳሌ ባረኩ ጓደኛዬ ነው፣ ባረኩ ይወድሻል ካልኩሽ ታምኛለሽ አላት። እንዴት ባረኩ እኮ ለኔም ጓደኛዬ እኮ ነው እንዴት ያለችው። አዎ እንደዛ ነው። ቤዛም ለኔ ቤስት ጓደኛዬ ናት እንጂ ምንም ከኔ ጋር የሚያገናኝ ነገር በፍቅር የሚያገናኝ ነገር የለንም። ስለዚህ አትስኪ አላት ማለት ነው። በቃ እሺ አለችው። ከዛ ወደ ቤዛ የምትባለዋ ወደ ዳዊት ቤት ሄዳ ማለት ነው። ወደ ዳዊት መኝታ ክፍል ሄዳ እንዴ እንትን እንዴ ያለው አለችው። ምን ነው ፈለግሽኝ አላት። አይ ይሄ ናኦል የሚሉት ያለ መስሎኝ ነው አለችው። አንተ ከፈለግክኝ ደግሞ እኔ አለሁ አለችው። አንቺ ግን መቼ ነው ከባሮክ ጋር የምትጋቡት አላት። ለምን ምዜ ደግሞ ሆን ቸኮልክ አለችው። እሱ ደግሞ ምን አላት? አይ ከባሮክ ትንሽ ተኮራርፈን ስለነበረ አልነገረኝም ብዬ ነው እንጂ አላት። ምን ነው ይቺ አደይ የምትባለው እኮ ለሁላችሁ እኮ አጣላታችሁ እኮ ምናምን አለችው። አንቺ ዝም በይ፣ ከአደይ ጋር ምንም የሚያገናኝ ነገር የለውም ዝም በይ አላት ማለት ነው። እሷም
ግን ለሰራተኛ እንደዚህ ሁላችሁም ለሰራተኛ እንደዚህ የምትሆንላት ምን ስለሆነች ነው? ምን ስላደረገች ነው አለችው። አንቺ ዝም በይ፣ ዝም ብለሽ የሰው መብት አትጣስ፣ ዝም ብለሽ ውጭልኝ አላት። ከዛ ይቺ ፍቅር ደግሞ ለናኦድ ማለት ነው ምን አለችው? አንተ ለምንድን ነው አንዴ ሊዱ አንድ አደይ እያልክ የምትወላከፈው? አንድ ምንድን ነው ያልኩህ? እኔ የቀጠርኩህ እኮ አደይ ከቤት እንድታስወጣልኝ እኮ ነው አለችው። እሱ ደግሞ እቺ አደይ የምትባለዋ እኔ እንጃ፣ አደይና ቤዛ እኔ አልችላቸውም። ትንሽ የሚያሳምናት ያለችው ልዱ ናት አላት። ልዱ ምንድን ነው ልዱ በኋላ ትደርሳለች። እኔ በቃ ይሄ 3 ቀን አደይ የምትባለዋ እዚህ ላይ እንዳያት አልፈልግም። ስለዚህ መጀመሪያ ለአደይ ያስወጣልኝ አለችው ማለት ነው። እኔ እንጃ እድል እሞክራለሁ አላት። እንደዚህ ብላው ማለት ነው። አደይ ምግብ አቀረበችላቸው። ተሰብስበው ምግብ እየበሉ እያለ ምንድነው ግን ምግቡ ምንድነው አሉ ከበሉ በኋላ ማለት ነው። ምንድነው ሳይጣፍጣችሁ ነው እንዴ ጥርግ አድርጋችሁ የበላችሁት? ምንድነው አሏት ማለት ነው። በሴትነት እኮ አደይ ናት የምትበልጣችሁ ስላቸው ዳዊት ማለት ነው። አዎ ግን ለምንድነው ሴቶች የሚቀኑባት? በሴትነት እኮ በሞያ እኮ እሷ ናት የምትበልጣችሁ ሲል ናኦድም ተቀብሎ ማለት ነው። ተንጨራጨሩ ሁላችሁም ማለት ነው። በጣም ተናዶ ማለት ነው። ከዛ ምን አሉ? ምን ነው አደይ ናት ለኛ የምትበልጥን? አደይ ናት ለኛ የምትበልጥን አለች ቤዛ ማለት ነው። ተናዳ ወጣች። አደይ ክሽና ቤት ነበረች እና ወደ ክሽና ቤት ሄዳ ማለት ነው። አንቺ አደይ አንቺ ከባረኳ ምንድነው ያለሽ ነገር ንገሪኝ አንቺ ብላ ልትመታት ስትል ለሚመጣች ማለት ነው። አንቺ ምን እያደረግሻት ነው? ከአሁን በኋላ አደይ አጠገብ እንዳትደርሽ ብላ በጥፍ ልትመታት ደረሽት ማለት ነው። ውጭልኝ ከዚህ ቤት፣ ከአሁን በኋላ አደይ አጠገብ ላይ እንዳትደርሽ ብላ አስፈራርታት ወጣች ማለት ነው። ከዛ አንቺ ደግሞ መብትሽ አስከብሪ፣ ለምንድነው እነሱ እንደዚህ ብለው ትናገርሽ? ለምንድነው ዝም የምትይው? ብላ ለሷም ነግራት ሄደች ማለት ነው። ለምለም ግን እኮ አለቻት ለአደይ ነገረቻት ማለት ነው። ይቺ በዛ የምትባለው እኮ ለባረኩ አትወደውም፣ ለገንዘብ ብላ ነው እንጂ ከባረኩ እኮ ፍቅር የላትም። እሷ የምትወደው ለኤላ ነው። ስለዚህ ከባረኩ የሆነችው ለኤላ ለማግኘት ነው እንጂ ለባረኩ ፍቅር የላትም አለቻት ማለት ነው። ለአደይ የምርሽ ነው? ለባረኩ ፍቅር የላትም? እና እንዴት ነው ባረኩ እንዴት አይኑ አይገልጥም ማለት እንዴት እስካሁን ልንገረው እንዴ አለቻት ማለት ነው። ባለፈው እኮ እንደዛ አስክራ ከሱ ጋር ልታደር ስትል ነው እኔ የደረስኩባት ብላ ስትነግራት፣ እና ልንገረው እንዴ እኔ ብነግረውም ቀንታ ነው ይለኛል። ባለፈው የፍቅር ጥያቄ ስላቀረበልኝ ቀንታ ነው ይለኛል። አንቺ ንገሪው፣ አንቺ ከነገርሽውም ቅም ስላለባቸው ነው እንደዚህ ለበዛ ቅም ስላለባት ነው እንደዚህ ብላ የተናገረችኝ ይልሻል። ማን ብነግረው ነው የሚያምነን አለቻት ማለት ነው ለለምለም። እሷ ደግሞ ኤላ ከነገረው ያምናል። ግን ኤላ ምንም ለእሷ ያለው ቦታ ማለቴ እሱ ፊት ላይ ሄዳ ምስኪን ስለምትጫወት ምንም የእሷ ክፋት አይታይበትም። ግን ኤላ ብነግረው ግን ያምነዋል አለችው ማለት ነው። ከዛ ዳዊት ደግሞ ለእህቱ ደብሯት ስለነበረ ለእህቱ አይዞሽ ብሎ እያጽናናት፣ እኔ እኮ አንቺ እኮ ለእኔ አንድ ፍሬ እህቴ ሆነሽ አንቺ እንድትከብብኝ እንድትደበሪ አልፈልግም ማለት ነው። እሷ እኮ አንተ ብቻ እኮ ነህ ወንድሜ፣ አንተ ብቻ እኮ ነህ የምትረዳኝ፣ ማንም የምረዳኝ እኮ የለም አለችው። ማንም የምረዳኝ ሰው እኮ የለም አለችው ማለት ነው። እና እንደዚህ ያላት እያለ ናኦድ መጣ ማለት ነው። እንዴ ምን ልትሰራ መጣ ሲለው፣ እንዴ ልዱ ደብሮኛል ስላለችኝ እኮ ነው ላጫውታት ፈልጌ እኮ ነው የመጣሁት ሲለው፣ እሺ ለእህቴ ስለያዘንክላት አመሰግናለሁ፣ ግን ተነስቶ ማለት ነው አደይ ላይ ያደረግከው እህቴ ላይ አደርጋለሁ ብትል ግን እገድልሃለሁ ብሎ ሄደ ማለት ነው። እሱ ደግሞ
ናኦድ ደግሞ ምን አለ ለልዱ አንቺ ይሄ ያልኩሽ ስራ እንሰራዋለን አላት ማለት ነው። ከዛ ስራ ነው ግን ስራ ምንድን ነው ያደክማል አለችው። ምንም የሚያደክም ነገር የለውም አያደክምም፣ ዝም ብለሽ ነይ የሚሄድ ብሎ አላት ማለት ነው። በቃ እሺ ኤላዬ ቤት ደርሼ እመጣለሁ። ኤላዬ ቤት ደርሼ ኤላ ደግሞ ማን ነው አስተዋውቅሃለሁ፣ ሌላ ቀን አስተዋውቅሃለሁ እና ስለ ደርሼ እመጣለሁ እደውልልሃለሁ አለችው። እኔ ስልክ የለኝም አላት። በቃ ችግር የለውም ሰላም ብዬ ለመምጣት ነው አልቆይም አለችው ማለት ነው። ከዛ ወደ ኤላ ቤት እሷ ወደ ኤላ ቤት ሄደች ማለት ነው። ከሄደ በኋላ ናኦድ ወደ ፍቅር ሄዶ ምን አላት? አንተ ምንድን ነው አንተ የምትከራፈፈው? ምን እያደረግክ ነው አለችው። እሱ ደግሞ እኔ እንጃ አሁን ለልዱ ነው ለልዱ ነው ማስወጣት ሲላት፣ ምንድን ነው ልዱ የምትለው አለችው። አዎ እሷ እዚህ ላይ ያላች ከሁላችሁ እሷ ናት የተመቸችኝ፣ ሌሎቹ ደግሞ ቀስ በቀስ አላት ማለት ነው። እንደዚህ እያለች እያለ ዳዊት መጣ ማለት ነው። ዳዊት ሲመጣ አንቺ ፍቅር ልዱ ሴት ሄደች አላት ማለት ነው። እኔ እንጃ አላየኋትም የልዱ ጠባቂ ነኝ እንዲ አለች። ከዛ ወጥቶ ወደ ለምለምና አደይ ሄዶ ስጠይቃቸውም አላየናትም አሉት ማለት ነው። እነሱም አላየናትም አሉ ማለት ነው። እና ልዱ ደግሞ ይህ ናኦድ የሚባለው በጨለማ ይዟት ወደ ያልታወቀ ቦታ ይዞ አፍኗት ሄደዋል ማለት ነው ውዶችዬ። በክፍል 52 እስከምንገናኝ ላይክ፣ ሼር፣ ሳብስክራይብ ያደረጋችሁ ጠብቁኝ። ባይ ባይ።